ሀብታሙ ስንት ነው ማሊያ ፈልገሽ ነው? ይሄ 700 ብር 700 ብቻ። አይ ብዙም አይደለም። አይ ብዙ አይደል። ይሄኛው እኮ ይመቻል። ይሄ 15000 15000 አርገው የአርሰናል አርገው አስቸኳይ ማሳሰቢያ የአርሰናል ደጋፊ ላልሆናችሁ በሙሉ ላልሆናችሁ ነው ያልኩት። የክለባችንን ታላቅ የዋንጫ ድል አስመልክቶ በቀጣዩ ቀናት ሊደርስባችሁ ከሚችለው ከፍተኛ የአእምሮ መረበሽና የቅራት ስሜት ራሳችሁ እንድትጠብቁ ይህ መልእክት ከመድፈኞቹ ደጋፊዎች ተላልፎላችኋል። ያው ዘግብተው ነው። ከዛሬ ጀምሮ እስከ ቀጣዩ 3 ወር ድረስ ቲክታክ እና ፌስቡክ ላይ ዝር እንዳትሉ ትረበሻላችሁ። በተለይ በቲክቶክ ላይ በየሰከንዱ የሚለቀቁ የአርቴታ ፈገግታዎች፣ የሳካ ዳንስና የኦዴጋርድ ክህሎቶች ስልካችሁን ሊያፈነዱ ስለሚችሉ መግባት ክልክል ነው። ከገባችሁ ኃላፊነቱን አንወስድም ይላሉ። በምንም አይነት አጋጣሚ ከአርሰናል ደጋፊ ጋር አይን ላይን እንዳትጋጩ ኃላፊነቱ ከባድ ነው። ሰላምታ ለመስጠት ከመሞከር ይልቅ አቅጣጫችሁን ብትቀይሩ ይሻላችኋል። ካላደረጋችሁ ኃላፊነቱን አንወስድም። ከአሁኑ ሰዓት ጀምሮ እስከ ሰኔ ማጠናቀቂያ ድረስ የአርሰናል ደጋፊዎች በየግሩፑና በየቲክቶኩ የሚጮሁትን ጮት እንቅልፍ ስለሚነሳችሁ ጆሮአችሁን በጆሮ ማዳመጫ ድፈኑ። ሌላኛው ዲፕሎማሲያዊ የሆነ ሰላምታን አዘጋጁ። ድንገት መንገድ ላይ ስንገናኝ ረጅም ክርክር ውስጥ ከመግባት ይልቅ እንኳን ደስ አላችሁ በጣም ጎበዝ ናችሁ ብላችሁ አንገታችሁን ደፍታችሁ እለፉ። ካልሆነ ኃላፊነቱን አንወስድም። ሰሜን ለንደን ሁሌም ቀይ ናት። አከተመ የጃ ስፈልግ አማኑ ስልክ እኮ ይሰራል። አንተ አራል ይሰራል። የታች ሰፈሩ እኮ ቢኒያም ሞቷል እኮ። ቢኒያም ሞተ? አዎ ሞተ። በእናትህ ሲያሳዝን በእናትህ። እና እንሂድ ቀብረን እንምጣ እንጂ። ኧረ አንተ ሄድን ያልተጠሩ ውጭ አርሰናል እንዴት ነው አቋሙ? አይጠየቅም። ዋንጫ ለማየት ብቻ አርሰናል ደጋፊ ታዘዝኛላችሁ። እንዴት የለማ ዋንጫ ጎረጅም ጊዜ ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። ሰጣችሁና ሀገራችሁን ለቃችሁ ድጋሚ አትመለሱ ብትባሉ ምን ታረጋላችሁ? ሁለቴ ማሰብ የሚያስፈልገው ጥያቄ። አንዴም አላስብም፣ አንድ ጊዜም አላስብም። ምንም ማሰብ አያስፈልገውም። በአንድ አፍ በነፃ ነው የሚያዋጣን። ጥርግላለሁ። ምንም ሰላምታታ ጠረግላለሁ። ቀልደኛ አርሰናል ምን ሆነ? ዋንጫ በላ። ምን ሪቦት ምግብ
አረ ከሌላ ክለብ ጋር ተጫውቶ ዋንጫ አገኙ ዘንድሮ ዋንጫ በሉ። ምንድነው እሱ? አንተ እግር ኳስ ተጫውቶ ነው ከሌላ ክለብ ጋር። አሃ ከዛ ስርባቸው ነው የበሉት። ወይ ጉድ! ዋንጫ አታውቅም? እንትን የምጠጣበት ነው። ምን የሚጠጣበት? ድሮ ጠላ። ሂድ እባክህ። ምን አይነቱ ነው ይሄ? ዋንጫ አታውቅም እስከዛሬ? አውቃለሁ። እርጎ የምጠጡበት አውቃለሁ። የቱ ነው እንግዲህ? ዋንጫ የሆነ ነገር ሲያሸንፉ የሚሸለሙት ነገር። ገባን ብር። እውነት በላችሁ ግን? በሉ። ምኑን ነው የሚበሉት? ዋንጫ። ኧረ ድረስልኝ። አይ ሲጨፍሩ አየሁና በሉ ነው ብዬ ገመትኩ እኮ። አሸንፎ ነዋ ከሌላ ክለብ ጋር ተጫውቶ። ይሄ ምንድን ነው የሚለው? በእናታችሁ በቃ ረምና ገባ። እንኳን በሉ። ኧረ ብሉ። አንተ በቃ ምግብ ብቻ ነው የምታውቀው፣ የሚበላ ነገር። አብረን ካደርን በኋላ ጥሎኝ ጠፋ የሚትሉ ሴቶች ግን ጎል አግብቶ ከበረኛው ጋር አብሮ የሚቆም ተጫዋች አይታችሁ ታውቃላችሁ? የለም። ስለዚህ ቁጥብ ማድረግ ነው። እሺ ቁጥብ ማድረግ ሊመጣ ሄሎ ኢትዮ ቴሌኮም ነው? አዎ ኢትዮ ቴሌኮም። ላመሰግናችሁ ነበር የደወሉ። ቀጥል። እሺ አመስግነን። እንደ ግለሰብ በጣም ብዙ ሌባ አለ ማለት ነው። እንደ ሀገር ግን እንደናንተ አይነት ሞላጫ ሌባ የለም።